ኢቶሪካ ቴዲ አፍሮ በየዘመኑ ለምን አነጋጋሪ ሆነ? ስራዎቹንስ ምን ልዩ ያደርጋቸዋል? ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችንን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ቴዲ አፍሮ ስድስተኛ አልበሙን ዕለተ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻናል አድማጮቹ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጮች ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቦጊዳ፣ ያስተስሪያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ ተወድሷል። አሁንም የሙዚቃ ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓት ውስጥ ብቻ ዳስታል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ አግኝቷል። በ2013 ዓ.ም የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢቶሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ መሆኑ ቀጥሎ ነበር። በዓመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንደሚያቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበረ። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡበትን ውል ያቋረጡት በአሳታሚውና በድምፃዊ መካከል ባለው ውል ስምምነት በተካተቱ አዳዲስ ጉዳዮች መሆናቸውን አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማድረስ በተደረጉ የተደጋጋሚ ውይይቶች ወቅት የቀረቡ አዳዲስ ሐሳቦች ሁለቱንም ወገኖች ሳያግባቡ ቀርቷል ተብሏል። ከቴዲ ጋር በተገናኘ ቢኒያም የተባለ ደራሲ መጽሐፍ አሳትሟል። በዚህ መጽሐፉ የቴዎድሮስ ካሳሁን የዘፈን ግጥሞችን ተንትኗል፣ ዳሷል። ለዘፈን ግጥም መሰረታዊው ነገር ውስብስቡን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም ቴዎድሮስ ካሳሁን ከዚህም ከፍ ያሉ ነገሮችን በማቅረቡ ለየት እንደሚል ያነሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያበጀው ጅብ ቆሟል ከበሬ ብሎ ሲያቀነቅን አልጎሪካዊ በሆኑ መንገዶች ተጠቅሞ ጥቅል መልእክቶችን በቀላል ቋንቋ ለአድማጭ እንደሚያደርስ ይናገራል። ከዚህም ባሻገር በግጥሞቹ ውስጥ ትምህርታዊ የሆኑ የአገጣጠም ብልሃቶችን መጠቀም አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያንን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክ በቀጥታ የመንካትና ፖለቲካ በቀጥታ የመጋፈጥ ባህሪ ስላሉት እነዚህ ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። የቴዲ ልዩ ነገር የያሬድ ሹመቴ የቴዲ ልዩ ነገር በቅድሚያ እርጋታው ነው ይላል። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሐሳብ ተከሰተልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ሹመቴ ቴዲ የተለየ ስሜት የማግኘት አቅምና ያቺ ነገር የተገኘችበትን ስሜት የማጋባት አቅም ያለው መሆኑን መለያው እንደሆነ ይገልጻል። የቴዲ ትልቁ መግለጫ ስሜቱ የማግኘትና ስሜት የማጋባት አቅሙ ይመስለኛል ይላል ያሬድ ሹመቴ። የሙዚቃ ባለሙያዎቹ በበኩላቸው ድምፃዊው ለግዙፍ ግጥሞቹ ተስማሚ አድርጎ የሚሰራቸው ዜማዎች ለጉሮሮ ምቹ ከመሆን ባለፈ የግጥሙን ሐሳብና መንፈስ መሸከም እንደሚችሉ ተደርገው መዋቀራቸው ለየት እንደሚያደርገው ያነሳሉ። ይህም በተለይ ከህዝብ የሚገናኝበት የመድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶችን በጥልቅ ስሜትና ብቃት የሚከውነው በመሆኑ ለየት ያደርገዋል ብለው ያትታሉ። በተጨማሪ በተለያዩ አጋጣሚዎች ከድምፃዊ ጋር የሰሩ የሙዚቃ ቀማሪያን ሲመክሩም እንደሰማነው ከሆነ ቴዲ ከግጥምና ከዜማ ድርሰት ባለፈ ለሙዚቃው ቅንብር ይዟቸው የሚመጣው ተጨማሪ ሐሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመላክቱ ልዩ ችሎታዎች ናቸው ሲሉ ያትታሉ። አድናቂዎቹና የነቃፊዎቹ መነጋገሪያ መሆኑን ቀጥሏል። ስማቸው እንዳይጠቀስ የጠየቁት ባለሙያ ሙዚቃ ቅን ልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። የድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና
ለሕዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉም ምስክርነታቸውን ሰጥተዋል። አክለውም ሙዚቃ በጥቂት ደቂቃ ውስጥ መጽሐፍን መተረክ፣ ግዙፍ ሐሳብንና አርዕስትን መሸከም እንዲሁም ከተደራሲ ወይም ከተደማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የአገርን ፍቅር የመቀስቀስ የማንቃትና የሕዝብን ስሜት በጨቋኝ ገዢዎች ላይ ኢፍትሐዊ ፖሊሶች ላይ የማስተጋባት ኃይል ስላላቸው መሆኑን ይጠቅሳሉ። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ ተቃውሞ፣ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎች ሁኔታን የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው ይላሉ። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆን የሚገርመው ነገር መሆኑን አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም፣ ይህንን እኔ መመስከር እችላለሁ ይላል። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቺዎቹ መሆናቸውን ያሬድ ማስተዋሉን ይናገራል። አንድ ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር የለውም ሲል ይገልጻል። የሙዚቃ ባለሙያዎቹ በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡና አልፎ አልፎም እንቅስቃሴ ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳሉ። ድምፃዊ ቴዎድሮስ በአገራችን ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑን ጠቅሷል። ያሬድ ሹመቴ ቴዎድሮስ ካሳሁን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ይለዋል። ይህንንም ሲያብራራ ከአንደበቱ የሚያወጣው እርሱ የሚያምንበትን ብቻ ነው እንጂ የሚመጣውን ተጽዕኖ አስልቶ ሲያደርግ እኔም አይቼውም አላቅም፣ እርሱም የተሰማውን ነው የሚያወጣው ሲል ይናገራል። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉ ሙዚቃ ከማውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ የመሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙት ሌሎች አካላት ናቸው ሲል ይገልጻል። ቴዎድሮስ ካሳሁን ሙዚቃን ወደ ትግል ሜዳ የቀየረው ሙዚቀኛ ነው ይለዋል። የቢኒያም አቡራም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያ ፖለቲካ የመዘየብ ባህሪዎች አሉት ይላል። ሌላው ቴዲን በተመለከተ የሚነሳው በታላቁ ትርክት ኢትዮጵያ ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅት ይህ ኢትዮጵያዊነት የምንለው ታላቁ ትርክት ዲኮንስትራክት የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ተናግሯል። ይህ ታላቁ ትርክት ዲኮንስትራክት ተደርጎ አዲስ ትርክት የተፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉን ደራሲ ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶች እንደ ልብ በሚናፈሱበት ወቅት እርሱ ታላቅ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱ እንዲጨምሩ ካደረጉ ነገሮች መካከል መሆኑንም ቢኒያም በመጽሐፉ ያስረዳል። ከአህጉር አቀፋዊ ሌጀንድነት አንጻር ኢትዮጵያዊ ሙላቱ አስታጥቄን፣ ማሊ ሳሊፍ ኬታን፣ ደቡብ አፍሪካ ማሪያ ማኬባን፣ ናይጄሪያ ፌላ ኩቲን አበርክቷል። ስማቸው እንዳይጠቀስ የጠየቁት የሙዚቃ ባለሙያ ቴዎድሮስ ካለው ግዙፍ ብቃት አቅምና ሰፊ የሕዝብ ቅቡልነት አንጻር ስራዎቹ ከተወሰነው የሀገራችን የሙዚቃን ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓት አሁን ጊዜው ደርሷል ይላሉ። በመሆኑም ድምፃዊ ቴዎድሮስ ካሳሁን ከነዚህ ተርታ እንድናየው ያሉት መንገዶች መፈተሽና መጥረግ የእርሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢዎች እድልን መክፈት ነው ይላሉ። በመሆኑም የቀደመው ስራቸው የበለጠ የሙዚቃ ቅርጽ፣ የሙዚቃ ቀመር፣ የሙዚቃ ቅጂ፣ በሳል ዜማ እንዲጠቀም ይመክራሉ። በመሆኑም በሙዚቃ ቀረጻ ስራው ላይ የዘርፉን የላቁ ሰዎችን በአገርም አሊያም በውጭ ደረጃቸውን በጠበቁ ትላልቅ የቀረጻ ስቱዲዮዎች ቢያከናውን ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚሰራጩ ኩባንያዎች ጋርም ቢመካከር በጎ ጎን እንዳለው አንስተዋል።